እሺ ሀረግ ያንቺን ቪዲዮ አይተውት የሚጠብቁሽ ይመስልሻል? ማለት እኮ ናቸው የሚጠብቁ ሰው ደግሞ ይጠብቃል። እርግጥ ድሮም ፌመስ ነሽ። አሁን የዶንኪ ቲዩብ እይታ ከሆነ በኋላ ደግሞ አዲስ ነገር አለ? መንገድ ላይ ሲሄድ ሰላም ማለት ይቻላል፣ ሰላም ማለት ይቻላል እያሉኝ ነበር። አሃ አንቺ ምን ይሰማሻል አሁን ሲያስፈቅዱሽ? እኔ ወላጆቼ ባይፈቅዱ ምን ያፈቅዳሉ እንዴ? ለምን ሰላም ሊለኝ ሰላም እንፈራሉ? አይፈላም። ሰው ጾመ የሚባለው ከምን ሲርቅ ነው? ከውሃ፣ ከምግብ፣ ከኃጢአት ማለት ሰው ከኃጢአት መራቅ ይችላል እንዴ? ንስሐ እየገባ ከኃጢአት መራቅ ይችላል። ብዙ ኃጢአት ካለ ብዙ ኃጢአት ሳይሆን እንኳን ዜሮ ኃጢአት ቢኖረው ንስሐ መግባት አለበት። አንቺ ደግሞ ዜሮ ኃጢአት ቢኖረው ንስሐ መግባት አለበት ያለሽ እንዴ? እና አስርቱ ትእዛዛትን ትጠየቃለህ በእግዚአብሔር ፊት። ቃላት ወንጌላትን መጀመሪያ ይበል። ስድስቱን? አዎ። እሺ። ብላ ባላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታለዝ አላለበሳችሁኝም፣ ብታመም አልጠየቃችሁኝም፣ ብታሰር አላስፈታችሁኝም፣ እንግዳ ብሆን አልተቀበላችሁኝም። ጋና ብዙ ነው ያለ። እኛ ጌታችንን መቼ አግኝተነው ነው ተርቦ ያላበላ ነው? ለዳስሰት ለእግዚአብሔር እንደሰጠ ይቆጠርልሃል።